ሰላም ሰላም እንዴት ናችሁ ፋሚሊያንስ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንግዲህ ዛሬ መጣሁበት ትንሽ ደስ የማይል ነገር ነው። የደረስንበትን ሌቭል እስከዛሬ ድረስ ስንናገር የነበረው ስናብራራ የነበረው ነገር በውጪ በዌስተርኖቹ ጋር ብቻ ያያየን እኛ ጋር የማይደርስ የሚመስሉ ብዙ ነገራቶች አሉና እዛ ብቻ የሚቀር ይመስለናል። ወደዚህ ሲመጡ አንዳንድ ነገር ሲያስተምሩ አንዳንድ ነገር ሲያሳዩ በልብሳቸው በፀጉራቸው በቀደመው ቪዲዮ ላይ ሰርቻለሁ። ብዙ ነገር ሲያሳዩ ልጆችን ሲያለማምዱ ወደዚህ ስለሚመጣ ነው ስንናገር የነበረው ስለሚያዩዋቸው ማለት ነውና ይሄ የምታዩት ልጅ እናቱን ነው በቀደምለት በወጣው የደብረ ብርሃን ፖሊስ ባወጣው እንትን መሰረት መግለጫ እናቱን ለጥልቁ መስዋዕት አርጓታል። በከባዱ በቃ ይሄ ነው በማይ ለመግለጽ እንኳን ዛሬ እዚህ ደረጃ ላይ ደርሰን አንደበታችን ያንን ነገር እንኳን ለመናገር በሚከብድ መልኩ እናቱን ለጥልቁ መስዋዕት አርጓታል። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ ጋይስ። ይሄ የምናየው ውጪዎቹ ጋር የተለመደ ታሪክ ነው። ሲፈምሱ ቤተሰቦቻቸው ነው መስዋዕት የሚያረጉት። እሱም አሁን የጥልቁ አባል ነኝና መስዋዕት አርግ ተብዬ ነው መስዋዕት ያረኳት ብሏል። እናቱን ቆርጦ በመዳበሪያ አንገቷን አስቀምጦ ለመናገር እንኳን ይቀፋል። ቆርጦ በመዳበሪያ አስቀምጦ በስምንት ነበር ይሄ ነገር የተፈጸመው ሰኔ ላይ ማለት ነው። በ19 ነው ፖሊስ ገብቶ ቤቱን ሰብሮ ያለውን ነገር ያየው። ልጁ ከነቢላው ከነምኑ አክስትዮ ቤት ነው ተደብቆ የተገኘውና እንግዲህ ልጆቻችን እዚህ ደረጃ ላይ ደርሰዋል። ይሄ ማለት ለኛ ትልቅ አላርም ነው። ትልቅ መንቃት ያለብን ትልቅ አላርም ነው። እንግዲህ አገራችን ላይ እንደዚህ አይነት ወንጀል እየተፈጸመ ነው። እንግዲህኛ በፊት የምናቀው እነ ካኒ ዌስት እነ ማይክል ጆርዳን ብዙ ሴሌብሪቲዎች ይሄንን መስዋዕት አርገው ፍምስናው ላይ እንደደረሱ እናታቸውን ልጆቻቸውን የመጀመሪያ ወንድ ልጃቸውን አባታቸውን እንደነዚህ አይነት ፋሚሊ ሜምበር መስዋዕት አርገው ነው ፍምስናው ላይ የደረሱት። ገባችሁ? አሁን ውጪዎቹ ላይ እያየን የነበረው ታሪክ አገራችን ላይ እየተደገመ ነው። ለዛውም ሀያዎቹ እድሜ ላይ ባሉ ልጆች ላይ ምን ያህል የሚዘገንን ነገር ነው። ስልካቸውን እዩ፣ በቀደምም ብያለሁ። ስልካቸውን ቼክ አድርጉ፣ የሚያዩትን ነገር መርምሩ፣ ከማን ጋር ነው የሚውሉት የሚለውን ነገር ማየት አለብን። እንግዲህ የደብረ ብርሃን ፖሊስ መግለጫ አውጥቷል። ያለውን ነገር በጣም የሚዘገንን ድርጠመውና ዩቲዩብ ላይ የሚለቀቁ ቪዲዮዎችን ልጆች ሊያዩ ስለሚችሉ አንዳንዴ ሰውን ለማስተማር ብለን የምንለጥፋቸው የምንሰራቸው ቪዲዮዎች ብዙ ዳሜጅ ያመጣሉ አንዳንድ ጊዜና ለልጆች እንደዛም ብዬ አስባለሁ። ለልጆች አንዳንዴ ድርጊቱን ፕሩቭ ማድረግ ይሆናል ብዬ እንትንላለሁና ያስፈራኛል። ያም ነገር አንዳንዴ የምንለጥፈው የምንሰራው ነገር ማለት ነው። እና ወገን የምንውለውን ሰው እንምረጥ። በጣም በቃ አደገኛ ታይም ላይ ደርሰናል። በቀደም ቴዲ ቤት አይታችኋል። ማሚላ የዋሳው ልጅ ያዘፋኙ በብዙ ነገር በቃ ይሄ ከእግዚአብሔር ጋር ሳንጠጋ ስንቀር ከእግዚአብሔር ጋር ሳንጣበቅ ስንቀር ሰይጣን መጥቶ ይጫወትብናል። ይሄ ነው ትርፉ። አብረን የምንውላቸው ሰዎች አካባቢያችን ላይ ያሉ ሰዎች እንደምለው የልጆቻችሁን ስልክ መርምሩ እንደምለው ማየት አለባችሁ። አለበለዚያ አካባቢያችሁን ራሳችሁን ከማን ጋር እንደምትሆኑ ለዚህ ነው ልጆቻችሁ የሚያዩትን ነገር መርምሩ ምለው። ቢኮዝ ምን እንደሚያዩ አናቅም። ሁሉም ነገር አሁን ሶሻል ሚዲያ ላይ ነው። ምን እያዩ እንደሚውሉ አናቅም። ይሄው እዚህ ደረጃ ላይ ደርሰናል። እንግዲህ ስንት ነገር ልጁ በስልክ ነው የኑላ ነገር ሊያቅም ይችላል። ምን እንደሆነ ስልኮቻቸውን ማየት ግዴታችን ነው ጋይስ። ስልኩ በተለይ ይሄ ቲኔጀር ላይ ያሉ ልጆች ትንንሽ ልጆች አሁን ይሄ ልጅ ጩጬ ነው። ምን ተገንዝቦ እዚህ ደረጃ ደርሶ ለገንዘብ ነው፣ ሌላ ምንም ታሪክ የለው። በቃ እንደዚህ ቤተሰቦችን መስዋዕት ካረክ በዚህ ልክ ሀብታም እናረጋለን። በቃ ያያችሁ አይደለ ሁሌ የሚባለው ነገር ለሁለት መንግስት አትገዛ፣ በቃ ምረጥ። ይሄውን እሱ ጥልቁን መርጦ ሄደ። እናቱን መስዋዕት አረጋት፣ እናቱን አስበላት። ለዛ ነው ልጆቻችሁ ስልክ ይዘው ሲቀመጡ ረጅም ሰዓት ጸጥ ሲሉ ማየት አለባችሁ። ምን እያዩ ነው፣ ምን እያረጉ ነው ምናምን የሚለውን ነገር ማየት አለባችሁ። የሚጫንም አፕ ካለ ጭናችሁ የሚደረገውን ነገር አርጋችሁ ልጆቻችሁን ከወትሮ በተለየ ጊዜው በጣም ስለሚፈጥን ወላጆችም ከልጆቻችን 1 2 3 ስቴፕ ቀደም ብለን መሄድ አለብን። ያንን ነገር ማረክ ካልቻልን ይሄው እንደዚህ መበላት አለ። እናትየው ይሄኔ ተፍተፍ እያለች እየሰራች አንዳንዶቻችን አቅለን እንደምናየው አይደለም። አንዳንዶቻችን ልክ ያለው ነገር ሲወራ እዛው ስልክ ላይ የሚቀር ይመስለናል። አይደለም። በጣም ሰፋ ያለ ብዙ ካታጎሪ ያለው ብዙ ሰፊ የሆነ ነገር ነው ይሄ ነገር። እና እነዚህ ግብረ ሰዶሞች ይሄው የብሔራዊ አካባቢ ነው። ይሄው ሃውስ ኦፍ ጉራማይሌ ብለው የራሳቸው መጽሐፍ አሳትመው
በሚለቀቀው አፕ ማስተማር ያለባቸውን ነገር እየለቀቁ ከዛ ልጆቻችሁ ያያሉ። እናንተ ደግሞ ያንን ነገር ኖቲስ አታረጉትም። ማስተማር ባለባቸው መንገድ ያስተምራሉ። እነሱ ዝም አላሉ። 24/7 ወጥረው እየሰሩ ነው። አይታችኋል። በቀደምም እነ ጆርዲ ከሀገር ሲወጡ የባለፈው ቪዲዮ ላይ ሰራሁት ላይ ካያችሁት እንግዲህ አላቅም እና ወጥረው ነው የሚሰሩት። በጣም ይረዳሉ ከውጪ። ያንን ነገር ስትናገሩ በምንድን ነው የመጡት እነሱ? ወንድን እንዴት ለወንድ ልጅ ባሪያ እንዴት እንሆናለን ምናምን ብለው መጽሐፍ ቅዱስን ተቃርና ነው የመጣችሁ በሚዘገንን መልኩ። እሷ ያረገችውን ያንን ብልግና ስንናገር ኢስ ጀስት ፈን ያለችው ያስቃል። ለሳቅ ለጨዋታ ግቢ ያለው ነው። እንዲም አርጎ ጨዋታና እንዲም አይነት ቀልድ የለም። እነሱ በዚህ ልክ ነው የሚመጡት። እኛም መንቃት አለብን ጋይስ። ይሄንን ነገር ማምለጥ የምንችለው ይሄንን ነገር መቃወም ብቻ ነው ማምለጥም የምንችለው እግዚአብሔር ጋር ስንጠጋ ነው። ከእግዚአብሔር ጋር ስንጣበቅ ነው ከእንደዚህ አይነት እርኩሰት ማምለጥ የምንችለው። ይታወቃል። ብዙ ፌመሶች ቤተሰቦቻቸውን ነው መስዋዕት አርገው ፍምስናው ላይ መጨረሻ ላይ ግን ሪግሬት ሲያረጉ ትሰማላችሁ። በሞተ ድምጽ በቃ እያቃተቱ ነው የሚያወሩት በመሄጃው ሰዓት። ወጣት ሳለን ነው እግዚአብሔርን በልጅነታችን ነው እግዚአብሔርን ማገልገል ያልነብን። ሪሃብቴሽን አይደለም እግዚአብሔር። የእግዚአብሔር ቤት ሪሃብቴሽን አይደለም። መሞቻ ሲደርስ ወደ መባ ስትል የሆነ ስትቃትት ምትመጣበት አይደለም የእግዚአብሔር ቤት። ወጣትነታችንን ይፈልጋል እግዚአብሔር። ለምንድነው ወጣትነታችንን በእግዚአብሔር ቤት ማንጨርሰው? ይሄን ወጣትነታችንን ይሄኛውን ጉልበት ለሰይጣን ገብረን መጨረሻ ላይ ሪግሬት እናደርጋለን። ሪሃብቴሽን አይደለም የእግዚአብሔር ቤት። አማኑኤልን ታውቁታላችሁ አይደለ? በ8 ወሩ አውስትራሊያ ላሉ በማደጎ የወሰዱት ልጅ ማለት ነው። ቆይቷል። ገና በ8 ወሩ ነው ከኢትዮጵያ በማደጎ አውስትራሊያ ያሉ ፋሚሊዎች የተሰጠውና የሚያምር ቆንጅዬ ልጅ አውስትራሊያ ላይ ያለ አይዶል ላይ ቀርቦ በጣም ብዙ የተጨበጨበለት ጎበዝ ልጅ ነውና ይሄው ይሄንን ነው የምለው የነዛ አጀንዳ ማለት ነው። የግብረ ሰዶሞቹ አጀንዳ። ይሄው ልጁ ወደ ሴትነት ተቀየረ። ሂል ጫማ አርጎ ነው የሚመጣው። በጣም በሚዘገንን መልኩ አለባበሱ እንደ ሴት ነው የሚያወራው። ጥፍር ቀለም ይቀባል፣ ጥፍር ይሰራል። ኦሬዲ በቃ የምትዘንጥ ሴት ልጅ የምታረገውን ነገር በሙሉ እንደዚህ ነው በቃ ኢንስታግራሙ ላይ ምናምን ፎቶ የሚለቀውና በጣም የሚዘገንን ነገር ነው የሚያደርገው። እነ ሊል ናስ ኤክስ ተናግሯል ከዚህ በፊትም ኢንተርቪው ላይ እኛ ዓለም ላይ ማስፋፋት የምንፈልገው የግብረ ሰዶምን አጀንዳ ነው። ያንን አጀንዳ ማስፋፋት እንፈልጋለን። ያ ማለት ምንድነው? ቤተሰብ ይቀራል። ይሄ እናት አባት ፋሚሊ የሚባለው ነገር ይቀራል። ያንን ነው እነሱ ተክተው እየሰሩ ያሉት። አንዳንዶቻችሁ እንደዚህ አይነት ቪዲዮ ሲሰራ ትቃወማላችሁ፣ ትላላችሁ። የሌለ ነገር አታውሩ። ኮሜንት ላይ ለምን አከልዬ የምናውቃቸው ሰዎች ቲክቶክ ላይ ያሉ ሰዎችን ያንን ሳይን የሚያሳዩ ሰዎች ወተን ስንናገር ትላላችሁ፣ አትንኳቸው። እኛ እኮ ከሰዎች ጋር እኮ ፐርሰናል ፕሮብሌም የለብንም እኮ፣ ግን የምናየውን ነገር ነው የምንናገረው። አሁን ልክ እንደ ቅድሙ ልጅ እናቱን መስዋዕት እንዳረገው ልክ እንደዛ ነው። ገፍቶ ሲመጣ መጨረሻው ይሄ ነው፣ ኢንዱ ይሄ ነው ጋይስ። እነውፓቸው ላይ ተገኝቶባቸው ከሀገር እስከ መሰደድ ድረስ የደረሱለት አላማቸው ነው። እነሱ ይሄን ያህል መስዋዕትነት ይከፍላሉ። እውነት ካላት ለምን ከሀገር ተሰደደች? ኢትዮጵያዊ ናት። ለምን ራሷን ዲፌንድ አላረገችም? ያ ሁላ መረጃ ሲወጣ ላፕቶፖ ሲሰበር ቤቱ እንትን ሲባል ያ ሁላ መረጃ ሲወጣ መጨረሻ ላይ ምንድን ያለችው? የሰውን ነገር መታ ባልሽ እንደዚህ ካረገሽ አንቺን ግዞተኛ ነሽ ወይ ምናምን። የሷን ነገር ግን አቅልላ በሚገርም ሁኔታ ነው ዲፌንድ ያረገችው። ኢዝ ጀስት ፈን ያለችው በቃ ለጫወታ የተደረገ ነገር ነው። እኔ እዚህ ጋር ለማውራት የሚቀፈኝን ነገር እሷ እዛ ጋር በድርጊት ስታረገው ለጫወታ ነው ያረኩት ብላለች። የሰውን ትዳር የሰውን ቤተሰብ ሲንዱ ሴቶች ልጆች ላይ ገና ቲኔጀሮች ላይ ማይንድ ሴታቸው ላይ ሲጫወቱ ያ ግን ፈን አይደለም ለነሱ። ያኛው አጀንዳቸውን እያከናወኑ ተልኳቸውን እየፈጸሙ የተሰደዱለት አገር የለቀቁለት አላማቸው ማለት ነው። የግድ የምንሰማው ነገር ሚዲያ ላይ ሊቀር አይደለም። ቤታችንን ማንኳኳት የለበትም ጋይስ። ይሄን የመሰለ ልጅ ነው አሁን እሱ እኔ ወንድ ለወንድ አይደለሁም ብሎ ነው ብዙ ጊዜ የኛ ልጆች ኮሜንት ሲያረጉበት ተናዶ እንትን የሚመልሰውና ጥፍሩን እስከ መሰራት ድረስ አይዶል ራሱ ሊወዳደር ሲሄድ ምንም ያህል ሂል ጫማ አርጎ ነው የሄደው እና ብዙ ነገሩ ወደ ሴት ነው የሚያጋድለው። ሴት ነው የሚመስለው ላየው ሰው በቃ የሆነ የቸኮለ ይሳሳትበታል። ሴት ነው የሚመስለው ልጁ እንዲህ ሂል ጫማ አርጎ ነው የሚሄደው። በጣም ነው የሚዘገንነውና የግድ ቤተሰባችን ላይ መድረስ የለበትም። እንዳያችሁት ነው እነዚህ ሰዎች መጽሐፍ አሳትመው በብዙ ነገር በሶፍት ኮፒ በምን አገራችን ላይ ገብቷል። ልጆቻችሁ የሚጠቀሙበትን ስልክ ጋይስ በደንብ መርምሩ። ስልኮቻቸውን ማየት አለባችሁ። ያን ነው እኛ ማድረግ የምንችለው። ገባችሁ? አንዳንዶቻችሁ ደግሞ ኮሜንት ላይ
ምን አገባንኛ ይመለከተናል ልጆቻችን ቤተሰቦቻችን ወጥተው ከማህበረሰብ ጋር ነው የሚገናኙት እንደዚህ አይነት ከከሰረ ማህበረሰብ ጋር ሲገናኙ ምንድነው ይዘው የሚመጡት ወደ ቤት that's my question እንግዲህ ሰው የሌለበት እንኖር ከሰው ጋር ነው የምንኖረው ግን ማህበረሰቡ ሲስት መተም መናገር አለብን ይሄ ትክክል አይደለም ይሄ እኛ ኢትዮጵያዊ ነን ባህል አለን ሃይማኖት አለን ይሄ ነገር ስላለም ነው እስካሁን በሼም ተይዞ ይሄ ነገር በድብቅም ቢካሄድ አለ እኮ ሀገራችን ላይ በደንብ አለ እነሱም እኮ አለን ነበርንም እንኖራለንም ብለው እኮ ነው የሚናገሩት ከዚህ በፊት የሰራው ቪዲዮ ላይ ገብታችሁ ጋይስ በጣም ከባድ ከሚባል ከባድ ጊዜ ነው ይሄ በቃ ነው የዘመን ማብቂያ ነው በቃ ይሄ የዘመን እንጥፍጣፊ አልቋል በቃ ጌታ ሊመጣ ነው ከዚህ በኋላስ ምን ይመጣብናል ምን አለ ልጅ እናቱን ካረደ ይሄ በዌስተርኑ ላይ የምንሰማው ነገር አገራችን ላይ እየሆነ በግልጽ በገሃድ ማየት ከዚህ በኋላ ጋይስ እስቲ ይሄ ቪዲዮ ብልግናና ስርዓት አልበኝሬንድ የሆነበት ሀገር በተከታተለም ሳምንት ይሄ ሰው በሩን ዘግቶ የሚያረጋው ነገር በቃ ይሄ አግባብ ያልሆነ ነገር በገሃድ በሐላል አውጥተን የምናወራበት እንደዚህ አይነት ታይም ላይ ደርሰናል የኛ ትውልድ ደግሞ ይሄ አሁን ላይ ያለው ነሆለሉ ትውልድ ምንም የሚሰማው ነገር የለም ብልግና ይሁን ምን ይሁን አይገደው ማ ትሬንድ ብቻ ይሁን እና ብልግና ትሬንድ የሆነበት ሀገር ላይ ነው ያለነው ምን ታው ሚል ሰው የለም አዋቂውም እንደምታውቁት ትልልቅ ፌመስ አባት ሁለት ሽበት ያወጡ ሰዎች አሁን ከመጡ መደዴ ልጆች ጋር አንድ ላይ ሲስቱ ነው የምናየው ምን ማለት ነው ይሄ ራሱ ምን መካሪሽ ተጠፋበት ሀገር ትልቅ ሰው የጠፋበት ሀገር አብሮ እኩል ማበድ ገንዘብ ብቻ ያምጣ እሱ መባለክ ገንዘብ ያምጣ ችግር የለባቸውም አብረው ነው የሚባልጉት ትልልቅ ሰዎች የተባሉትም ማለት ነው ግን ይሄ ነገር አያዋጣም አዛልቀንም ይሄው እንደዚህ ገብቷል ሀገራችን ምንድነው የሚባለው አሁን እስቲ እግዚአብሔር ምህረቱን ያምጣ ነው የምንለው ጋይስ እንዳላችሁት ደቂቃ ጨምራለሁ ሶሪ ደቂቃው ስለሚያንስ ሶሪ አይ ሪሊ ሶሪ እና እንዳሰለችሁ ብዬ ነው ደቂቃ ጨምሬ በደንብ ቪዲዮ ሰራለሁ አብራችሁን እስካሁን ድረስ አፕሪሺየት እያረጋችሁኝ አብራችሁን ስለሆናችሁ ከልብ አመሰግናለሁ በተለይ ሎያል ሰብስክራይበሮችን ከልብ አመሰግናለሁ ለምታበረታቱኝ ቴንክ ዩ ጋይስ ኮሜንታችሁ ጥሩ ነው ደታላችሁና ቴንክ ዩ ጋይስ እግዚአብሔር ይስጥልኝ አመሰግናለሁ